ወንዶች ለምን ቀርበው ይርቁሻል? እድል ሆኖ እንዳይበረክትልኝም ወንዶች ለኔ ባጭሩ ሳሙናዎቼ ናቸው እያስባለሁ። ይቀርባሉ። ነገር ግን እኔም ምስኪን ነኝ፣ አምኜ ይቀርባለሁ። እነሱም የልባቸውን ካገኙ በኋላ ጌታ ያጣፍጥልሽ በማለት ይሄዳሉ። አንዳንዴ የወንድ ልጅ ልብ ማግኘት አይቻልም እላለሁ። ስለሆነም ጥያቄ የወንድ ልጅ ልብ ማንበርከክና ልቡንም አግኝቶ ለማቆየት መስተፋቅር ይሻል ይሆን በማለት ያሰብኩበት አጋጣሚ ነበረ። ውበት ሳያንሰኝ ወንዶች እንደ ዘንዶ መብራት ብልጭ ያሉ የሚጠፉበት ምክንያት ግራ አጋብቶኛል። ወይስ የ40 ቀን እድል ሆኖ ነው? ቀደም ብዬ ያነበብኩላችሁ የአንዲት ሴት ሀሳብ ነው። የማማለል ጥበብ ራሱን የቻለ ልዩ ክህሎት እንደመሆኑ መጠን ጥበቡን ውጤታማ ከማድረግ አንጻር መታወቅ ያለባቸው መሰረታዊ እውቀቶች አሉ። ማማለል የሚለውን ቃል ማጥመድ በሚለው ቃል ብንተካው አንድ ነገር ለማጥመድ ከመዘጋጀትሽ በፊት ስለ ወንዱ ባህሪና የአጠማመድ ጥበቡ በቅድሚያ ማወቅ ያስፈልጋል። ይህ ብቻ አይደለም፣ ስለ ወንዱ ደካማ ጎን እንዲሁም ግንዛቤ መጨበጥ ያስፈልጋል። ይህን እንግዲህ አሳንና የዱር እንስሳትን እንደማጥመድ ልንመስለው እንችላለን። አንቺ የምትፈልጊውን ወንድ በእጅሽ ለማስገባት መሰረታዊ ሀሳቡ ተመሳሳይ እንደመሆኑ መጠን የሚከተሉትን ዋና ዋና ጥበቦች ግን መረዳት ያስፈልጋል። ስለዚህ እነዛን ጥበቦች ደግሞ እኔ ዛሬ እነግርሻለሁ። አዲስ የሆናችሁ ሰብስክራይብ አድርጉ። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። መልካም ቆይታ። አንደኛውና የመጀመሪያው ማማለል በቀጥታ ሳይሆን በስሜት በኩል የሚደረግ መዘውራዊ ጥቃት ነው። እንደሚታወቀው የሰው ልጅ ሁለት የአእምሮ ክፍሎች አሉት። እነሱም የላይኛውና ውስጠኛው በመባል የሚታወቁት ናቸው። የላይኛው የአእምሮአችን ክፍል በግልጽ መረጃዎች ላይ በመንተራስና ቀጥተኛና ምክንያታዊ ውሳኔ ላይ ለመድረስ የሚፈልግ የሚያቅድና የሚወስን ነው። ይሁን እንጂ ፍቅር በቀጥታ በዚህ መሰል በምክንያታዊነትና ሎጂክ የሚወሰን ነገር አይደለም። በመሆኑም የማማለል ጥበቦችን ልዩ የሚያደርጋቸው ይህን የአእምሮ ክፍል በማለፍና በመዝለል በቀጥታ ወደ ውስጠኛው የአእምሮ ክፍል ዘልቆ መግባት የሚያስችሉ መሆናቸውን ነው። እንደሚታወቀው ፍቅር ስሜት ነው። ስሜታችን ደግሞ ያለው በውስጠኛው የአእምሮአችን ክፍል ውስጥ ነው። ይህ ክፍል ለመነካካትም አቋራጭ መላ ወንዶችን በቀጥታ ሳይሆን በተዘዋዋሪ መቅረቡ ላይ ነው። የቀጥታ ቀረቤታ ብዙ ጊዜ አዋጭ አይደለም። ስለዚህ አንቺ ሴት አይደለሽ፣ ብልህ ነሽ። ሴት ልጅ በተፈጥሯ ብልህ ናት። ስለዚህ ወንድ ልጅ በእጅሽ ለማስገባት ሲቀጥል ደግሞ ቶሎ የሚርቅስሽ ለምንድን ነው? እንዳይርቅሽ፣ ወንዶች ቀርበው እንዳይርቁሽ፣ እንዳይሸሹሽ ወንድ ልጅ ስትቀርቢው በቀጥታ ሳይሆን በተዘዋዋሪ ነገሮች አድርጊው። ቀጥታ ከመጋፈጥ ነገሩን በዙሪያ ብታደርጊው የተሻለ ነው። ሁለተኛው ፍቅር ሀሳብ መሆኑን እወቂ። ስለ አንድ ነገር የበለጠ በታሰበ ቁጥር ለዚያ ነገር የሚኖረን ፍላጎት ይጨምራል። ለአንድ ነገር የሚኖረን ፍላጎት ውሳኔና ድርጊት የበለጠ ለመጨመር ከተፈለገ ለዚያ ነገር የበለጠ ማሰብን ግድ ይለናል። ይህ በስነ ልቦና አጠራር ኦብሴሽን ወይም ደግሞ መሻፈድ የሚባለውንና አስተሳሰቡን የሚወክለው ድርጊት ነው። የበለጠ የምናስበውን ነገር ለማድረግ እንገፋፋለን። በመሆኑም የማማለል ጥበቦችን የመረጥሽውን ወንድ ወይም ደግሞ ፍቅረኛዬ ላደርገው ፈልጋለሁ የምትይውን ወንድ አብዝቶ እንዲያስብ የሚያደርጉ ናቸው። ያደረግሻቸው ትዝ እያለው በምታደርጊያቸው ግራ እየተጋባ ራሱን እየጠየቀ እየተደነቀና እየተብከነከነ በሄደ ቁጥር በአንቺ ፍቅር ተይዞ ያርፈዋል። የማማለያ ቴክኒኮች እንዴት ወንድ ልጅ በፍቅር ሊያስይዙ እንደሚችሉ ስትመለከች ሊገርምሽ ይችላል። ዋናው ነገር ዘዴያቸው ነው። ስለዚህ አንቺ ሴት እንደመሆንሽ ወንዶች እንዳይርቁሽ ወይም ደግሞ ወንዶች እየራቁበትም ያለ ምክንያት ይሄ ሊሆን ይችላል። ፍቅር ወይም ደግሞ ይሄ ፍቅር ስሜት ነው ብዬሻለሁ። ስለዚህ ሀሳብ መሆኑን ማወቅ አለብሽ። አንዳንድ ጊዜ አንዳንድ ሴቶች ወንድ ልጅ የምትቀርቡበት መንገድ ልክ አይደለም። ያ ልክ ስላልሆነ ነው ከወንድ ጋር በኋላ በመለያየት ልባችሁ በመጎዳት እንዲያርጉኝ ሄደ እንዲሆንኩ የምትሉት። ስለዚህ የሆነን ነገር ባሰብነው ቁጥር የበለጠ ወደ ውስጣችን ይገባል። እንዲህ አይነት ነገር አላጋጠመሽም? ተማሪ እያለሽ የሆነን ወንድ ጓደኛሽ ሊሆን ይችላል ወይ የትምህርት ቤት ጀስት ጓደኛሽ ማለት ነው እንትና እኮ ይወድሻል ብትባይ ያን ሰው አብዝተሽ ታስቢዋለሽ። ያኔ ፍቅር ውስጥ ትገቢያለሽ። ስለዚህ አንቺም የሆነን ወንድ ስትቀርቢ ምን አይነት ሴት መሆን አለብሽ መሰለሽ? የሆነ እንትንማ የማይታይ የማይገለጽ ነገር አይነት አንቺን እንዲያስብሽ ድርጊቶችሽ ሁሉ የተጠኑ ጥናት ላይ እንትን ያሉ ድርጊቶች የምታደርጊያቸው እያንዳንዱ ድርጊቶች የሚያስገርሙ ቢሆኑ እነዛን የሚያስገርሙ ድርጊቶች እያሰበ አንቺን እንዲያፈቅርሽ ማድረግ ትችያለሽ። ባሰበሽ ቁጥር ወደ ፍቅር ይገባል። ሶስተኛው ወንዶችን በሚገባ ለማማለል የተለያዩ ብቃቶች ላይ አነጣጥሪ።
በእርግጥ አንድ ልዩ ብቃት በራሱ የወንድን ልዩ ትኩረት ለማግኘትና ለመሳብ ያስችል ይሆናል። ይሁን እንጂ አስተማማኙና የብዙዎችን ቀልብ እንድትስቢ የሚያደርግሽ ግን ከአንድ በላይ የተለያዩ የአማላይ ሴት ባህሪያትን መካን ስትችይ ነው። የተለያዩ የጦር መሳሪያዎችን ያነገተ ወታደር እንደ አስፈላጊነቱ መሳሪያዎችን የመጠቀም አቅምና አማራጭ ስለሚኖረው ጠላቱን በቀላሉ የማሸነፍ እድሉ ከፍተኛ ነው። በተመሳሳይ መልኩ ሴቶች ወንዶችን ወይም ደግሞ ጠላቶቻቸውን በፍቅር ለማንበርከክ ሊጠቀሙበትና ሊያነግቱት የሚገቡ የተለያዩ የማማለያ ባህሪያትን ሊታጠቁ ይገባል። በመሆኑም አንድን ልዩ ብቃት ከሌለው ጋር በማጣመር መጠቀም ስትችይ ነው አንቺን በተለየ ሁኔታ ተመራጭ የሚያደርግሽ። ስለሆነም ተወዳጅ ባህሪዎችን አብዣቸው፣ የሚጣሉ ወይም ደግሞ የሚነቀፉ ባህሪዎችን ደግሞ ታያቸው፣ ቀንሻቸው፣ ለመተው ሞክሪ። አራተኛው ማማለል ስሜትን የመበተን ኃይል አለው። የምትፈልጊውን ወንድ አንቺን እንዲያፈቅርሽ በማድረግ እንቅስቃሴ ውስጥ እያንዳንዱ አቀራረብሽ የወንዱን ትኩረት የሚበትንና የአንቺን መስህብነት በአትኩሮት ውስጥ እንዲመሰጥ ማድረጉ ላይ ነው። በመሆኑም አቀራረብሽ ይህን ሕግ ሊከተል ይገባል እንጂ እንደተለመደው አይነት ተራ አቀራረብ ሊሆን አይገባም። ይህን ለማድረግ ደግሞ ሁልጊዜም ቢሆን ይህን መሰል መስህባዊ ገጽታን መላበስ ይጠበቅብሻል። የተፈላጊነትን ስሜት መፍጠር፣ ትኩረትን ወደ አንቺ መሳብ የሚፈለጉ ነጥቦች መሆናቸውን አትርሺ። በአነጋገርሽ፣ ባለባበስሽ፣ በሽቶዎችሽ፣ በእንክብካቤሽና በፍቅር ጨዋታሽ ማማለል ወይም ደግሞ በዛ ጉዳይ ልትዥው ትችያለሽ። ካንቺ ውጭ እንዳይ ማድረግ ትችያለሽ። አምስተኛው የአማላይነት ባህሪ የሚያሳድጉሽ ነው። እንደሚታወቀው በተፈጥሯቸው በአንድ ወይም በሁለት ምክንያቶች ከፍተኛ የማማለል ባህሪ የተካኑ ሴቶች እንዳሉ ይታወቃል። በታሪክ ውስጥ በአማላይነታቸው የሚታወቁ ሴቶች ስለ ማማለል ስነ ልቦና አልተማሩም ወይም አላነበቡም። ይህን ክህሎት ግን በተፈጥሯቸው የታደሉት ባህሪ ነው። የስነ ልቦና ጥናቶች እንዳስቀመጡት ከሆነ ደግሞ የትኛውን ባህሪ በአዲስ መልክ መካን ይቻላል። የግድ በተፈጥሮ ላንታደለው እንችላለን። ማዳበር የምንፈልገውን ባህሪ ደግሞ ደጋግሞ በመተግበር የራሳችን እንዲሆን ልናደርገውና እንደውም ተፈጥሯዊ መለያችን እስኪመስል ድረስ ከኛ ጋር እንዲኖርና እንዲንጸባረቅ ልናደርግ እንችላለን። በመሆኑም እድሜ ልክሽን በወንዱ ልብ ውስጥ በፍቅር ለመቀጠል ማድረግ ያለብሽ ነገር ቢኖር የማማለያ ጥበቦቹን ደጋግመሽ በመለማመድ በዘለቄታዊነት ባህሪሽን እንዲሆኑ ማድረግ ትችያለሽ። አንድ እውቀት ወደ ባህሪ ደረጃ የሚዳብረውና አብሮሽ ሊቆይ የሚችለው እውቀቱን በተግባር ደጋግመሽ ስትለማመጁ መሆኑን ማወቅ ይኖርብሻል። ልክ አሪፍ የውሃ ዋና ብቃት ይኖርሽ ዘንድ ደጋግመሽ መዋኘት እንደሚኖርብሽ ወይም ደግሞ ተደጋጋሚ ጊዜ ዋና መልመድ አለብሽ ጎበዝ ዋናተኛ ለመሆን ሁሉ የማማለል ብቃትም ከዚሁ ጋር ይመሳሰላል። ስድስተኛው ሁሉም ወንዶች ሊያፈቅሩሽ አይችሉምና አትጨናነቂ። በእርግጥ የተለያዩ የአማላይነት ብቃቶች በተላበሽ ቁጥር ትኩረትን የመሳብ ፍላጎትን ወደ አንቺ የመግዛት አቅምሽና አድማስሽ መስፋቱ አይቀርም። ይሁን እንጂ ሁሉንም ወንዶች ማማለል ትችያለሽ ማለት ግን አይደለም። የምትፈልጊውን አይነት ወንድ መርጠሽ ነገር ግን በአንቺ ፍላጎት ባያድርም ልትጨነቂ አይገባም። አማላይነትሽ በሁሉም ወንዶች ላይ ሁልጊዜ ላይሰራ ይችላል። አንቺም ራስሽ የሁሉንም አይነት ወንዶች አትኩሮትና ምርጫ ማሳካት አይጠበቅብሽም። አንዳንድ ወንዶች እንደውም ጭራሽ ለሴት ልጅ ምንም ፍላጎት የሌላቸው ሊኖሩ ስለሚችሉ ብዙ መጨናነቅ አይጠበቅብሽም። ሁሉም ወንድ እንደማያፈቅርሽ ማወቅ ይኖርብሻል። ሰባተኛውና የመጨረሻው ዋናው ነገር ልዩነት መፍጠርሽ ነው። በዓለማችን ላይ የተለያዩ ልዩ ተመራጭ ብቃት ያላቸውን እጅግ ብዙ ቁጥር ያላቸው ሴቶች መኖራቸውን መርሳት የለብሽም። ፍቅር በምንልበት ጊዜ እንግዲህ ውድድር መሆኑን መርሳት የለብሽም። ከብዙሃኑ ጎራ በወንዶች አይን ልብ ውስጥ በአንጻራዊነት የተሻለች ሴት መሆን ይጠበቅብሻል። ይህ ደግሞ ከሌሎች ተወዳዳሪ ሴቶች ወይም እሱ ከሚቀርባቸው ሴቶች ወይም ደግሞ ከአሁን ቀደም ከማያውቃቸው ሴቶች የበለጠ ተመራጭ ለመሆንና ተመራጭነትሽም ቀጣይነት ያለው ይሆን ዘንድ ከአንድ በላይ ልዩ የሚያደርጉሽ የአማላይነት ባህሪያትን ማዳበር ይጠበቅብሻል። ከዚህ ህግ ውስጥ ማወቅ ያለብሽ ልዩነትሽ ላይ ማነጣጠሩ ላይ ነው። እናም አንቺ ማለት ከአንድ ወይም ሁለት ተመራጭ በላይ ልዩ የሚያደርጉሽ ነገሮች ማብዛቱ ነው። ከተወዳዳሪዎችሽ ምንጊዜም ልቀሽ የምትታይ ሴት መሆን ይኖርብሻል። በየጊዜው ልዩ የሚያደርጉሽን አዳዲስ ተጨማሪ ነገሮች ማሳደግ ይጠበቅብሻል። በዚህም ተለዋዋጭና እያደገ በሚሄድ አማላይ ዓለም ውስጥ አንቺም ልዩ ልዩ ባህሪያትሽን እያሳደግሽ
መለወጥ ያለበትንም ሁሉ በተሻለ ነገር ለመለወጥ ዝግጁ መሆን ይጠበቅብሻል እልሻለሁ። ዋና ዋናዎቹ መስባዊ ኃይሎች እነዚህ ናቸውና በራስሽ ላይ ስሪ እንጂ በወንዶች አትማረሪ። መማረር የለብሽም። መጀመሪያ ራስሽ ላይ ስሪ። ራስሽን ለውጠሽ ስትገኝ ያኔ ማማረርሽን ታቆሚያለሽ። የዛሬው ፕሮግራም ይህን ይመስላል። አዲስ የሆናችሁ ሰብስክራይብ ማድረግ እንዳረሱ፣ ኮሜንት ላይ ጻፉልኝ፣ ሼር አድርጉ ለሌላ ሰው እንዲደርስ። መልካም ጊዜ